ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን ከካፋ ቴሌቪዥን ለሳቱ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃኔ አብራችሁን ቆዩ። በዘንድሮ የምርት ዘመን ከ400 ሄክታር በላይ መሬት በበጋ ስንዴ ለመሸፈን እየሰራ መሆኑን የቢጣ ወረዳ ግብርና አካባቢ ጥበቃና የህብረት ስራ ጽህፈት ቤት አስታወቀ። የእርሻ ስራ ቅድመ ዝግጅት የተጠናቀቀ ሲሆን ከ12000 ኩንታል በላይ ምርት እንደሚጠበቅም ተመላክቷል። ባልደረባችን ፍጹም ተሾመ በስፍራ ያለውን እንቅስቃሴ ተከታትሎታል፣ እንደሚከተል ይቀርባል። በሀገራችን የኢኮኖሚ ታሪክ እንደሚታወቀው እንግዲህ መሰረቱን ያደረገው በተለይም በግብርናው ላይ እንደሆነ በጋድ የሚታወቅ ሀቅ ነው። ኢኮኖሚው ደግሞ እንግዲህ በተለይ ግብርናው የጀርባ አጥንት ሆኖ እያገለገለ እንዳለ ሁሉ በተለይ የእርሻ ዘዴያችን ከዚህ ቀደም የነበረው ትንሽ አስቸጋሪ ወይም ደግሞ በአመት አንዴ ማረስ በሚቻልበት ላይ የተመሰረተ ነበር። ከቅርብ ጊዜያት ወዲህ ደግሞ ይህንን ሊቀይር የሚችል የስራ እንቅስቃሴ በተለይ የአርሶ አደሩን የስራ እንቅስቃሴ አብዮት በማነቃቃት አርሶ አደሩን ወደ ተሻለ የግብርና ስራ በማስገባት በአመት አንዴ አሊያም በአመት ሁለቴ ከቻለም ደግሞ ሶስቴ ሊያመርት የሚችልባቸውን ዘዴዎች መንግስት በተለይ በግብርናው ዘርፍ ላይ ያሉ ባለሙያዎችንም በማሰልጠን አርሶ አደሩን የስራ ባህሉን እንዲቀይር በማድረግ ትልቁን የአንበሳውን ድርሻ ወስዶ እየሰሩ ይገኛሉ። አሁን እንግዲህ ይህንን ዝግጅት በማዘጋጅበት ስፍራ እንደተመለከታችሁት የክረምት እርሻ ወይም ደግሞ የክረምቱ እርሻ ላይ የነበረው ሰብል ተነስቶ አሁን በበጋው ለስንዴ የተዘጋጀ መሬት ላይ ነው። እንግዲህ አምና እዚህ ቦታ ላይ እንደተነገረኝ መረጃ ከሆነ ወደ 22 የሚሆን ሄክታር መሬት ታርሶ በነበረው በጊዜው በነበረው ልምድ 28 ኩንታል በሄክታር ማግኘት እንደተቻለ በዚህም ወደ 620 የሚጠጋ ምርት ማግኘት እንደተቻለ መረጃዎች በስፍራ ያሳያሉ። እንግዲህ በከፋ ዞን ቢጣ ወረዳ ነው በነገራችን ላይ የምንገኘው። በቢጣ ወረዳ ደግሞ ከሚገኙት መስኖ በመስኖ ከሚለሙ አካባቢዎች አንዱ ወደ ሆነው ጣቢያ ላይ ነው የተገኘሁት። በስፍራው ደግሞ ዘንድሮ የበጋውን ስንዴ እርሻ ለማከናወን ቅድመ ዝግጅት በዚህ መልኩ ተጠናቋል። ምናልባት በዚህ ቅድመ ዝግጅት ስራ ምን ይመስላል፣ ይህንን ደግሞ ከዚህ ደግሞ ምን ያክል ምርት ይጠበቃል የሚለውን የሚያስረዱንን ባለሙያም ለእናንተ ይዤላችሁ ቀርቤያለሁ። 2017 ምርት ዘመን በበጋ ስንዴ ልማት ያወረዳችን ከ2014 ጀምሮ ይታወቃል። እዚህ ቦታ ላይ ደግሞ የበጋ ስንዴ ማከናወን የጀመርነው ከ2014 ዓመተ ምህረት ጀምሮ ነው። ከዛም ጊዜ ጀምሮ በ14ም በ15 ከ16 ለነበሩ ለሶስት ተከታታይ ዓመታት ከፍተኛ ውጤት ሲገኝበት የነበረበት ቀበሌ ነው ወይም ፕሮጀክት ነው። በዚህ መነሻ በማድረግ በ2017 እንደ አጠቃላይ እንደ ወረዳ 400 ሄክታር መሬት በማልማት ከ12800 በላይ ምርት እናገኛለን ብለን አቅደን ነው የገባ ነው። ከዛ ውስጥ በመስኖ ተቋም የሚለማው እዚህ ቦታ ላይ ወደ 22.5 ሄክታር መሬት በሚታየው መልኩ እርሻው ተጠናቆ ነገ ላይ ስራውን ለማብሰር የተጠባበቅን ያለንበት ሁኔታ ነው ያለው። ከዚህም ደግሞ ካለው አየር ሁኔታም ከማሳ ዝግጅቱም ሁኔታና ከግብዓት አጠቃቀማችን አንጻር ፐር ሄክታር 28 ከነበረው ወደ 32 አሳድገን ከ720 እና ከዛ በላይ ኩንታል እናገኛለን ብለን ነው እየሰራን ያለ ነው። በዚህም ከ21 በላይ የሆኑ አርሶ አደሮች በዚህ ፕሮጀክት ውስጥ አሉ። እነዚህም ጠቅላላ ይሳተፋሉ ከ0.5 እስከ 1 ሄክታር እና ከዛ በላይ በሆነው ማሳ በየአርሶ አደሩ ልክ ተዘጋጅቶ በምናየው መልክ ዝግጅቱን ጨርሰን ነገ በአንድነት እዚህ አብስረን ሌሎች ቀበሌዎች ላይም ጭምር የምናሰበበት ነው የሚሆነው። እንደ ወረዳችን በዘንድሮ በጋ ስንዴ እዚህ ብቻ አይደለም ለማው ከምርጥ ዘር ድርጅት ወደ 52.5 ኩንታል ዘር አስገብተናል። እሱ በተጨማሪ አርሶ አደር ከሜየርም አምና ከነበረው ከበጋ ስንዴ ራሱ የቋጠረው ዘር አለ። እሱንም ጭምር ተጠቅመን ነው ኦልሬዲ 400 ሄክታር እናለማለን ብለን ያቀነውን የምናሳካውና እሱንም ዘር የመለየት ሁኔታ ጨርሰን ነገ በአንድነት ጀምረን ቀጣይ ያሉ 2 ሳምንት ጊዜ ውስጥ ይሄን ዝርያ ጨርሰን ቅድም የምንለውን 12000 በላይ
ኩንታል ምርት እናገኛለን ብለን ነው የምንጠብቀው። ክቡራን ተመልካቾች እንደተረዳችሁት ከቅርብ ጊዜያት ወዲህ ደግሞ እንደ ቢጣ ወረዳ በተለይ ደግሞ በአትክልትና በፍራፍሬ በጣም የሚታወቅ ወደ ማዕከላዊ ገበያም እንዲሁም ደግሞ ወደ ዞናችን ርዕሰ መዲና ወደ ቦንጋም ጭምር የሚጫኑ የአትክልት ዝርያዎች በጣም መጠናቸው ከጊዜ ወደ ጊዜ እየጨመረ ነው። ስለዚህ እነዚህ የመስኖ አገልግሎት መበራከት እንደነዚህ አይነት የምርት ፍላጎቶች በተለይም ደግሞ እየናረ የመጣውን የገበያ ዋጋንም በማረጋጋቱ በኩል ደግሞ የበኩሉን አስተዋጽኦ ይወጣል ብለን ተስፋ እናደርጋለን። ዛሬም ለመመልከት እንደሞከር ነው እዚህ የበጋ እርሻ ቅድመ ዝግጅቱ ይህንን በመሰለ መልኩ ተጠናቋል። ወረዳው ለምቶ ህዝቡ ተጠቃሚ እንዲሆን በሚደረግ እንቅስቃሴ ውስጥ የበኩላቸውን እንዲወጡ በተለያየ አካባቢ የሚኖሩ የጨታ ወረዳ ተወላጆች ወዳጆች ገለጹ። አንድ መንገድ ለአንድ ወረዳ በሚል መሪ ቃል የጨታ ወረዳ ተወላጆችና ወዳጆች የምክክርና የሀብት ማሰባሰቢያ ውይይት በቦንጋ ከተማ አካሂዷል። ቤተልሔም መምሩ አንድ መንገድ ለአንድ ወረዳ በሚል ንቅናቄ ባለፉት ዓመታት በተጀመረው እንቅስቃሴ መሰረት አንዳንድ ወረዳዎች ወደ ተግባር ገብተዋል። ከነዚህም ውስጥ የከፋ ዞን ጨታ ወረዳ አንዱ ሲሆን ወረዳው ይህንን ዓላማ ለማሳካትና ወደ ተግባር ለመግባት እንዲረዳው የሀብት ማሰባሰብ መድረክ ሲፈጥር ቆይቷል። የዚህ አካል የሆነው መድረክ በተመሳሳይ መልኩ በቦንጋ ከተማ የተካሄደ ሲሆን የወረዳው ተወላጆችና ሌሎች የመንግስት አካላት ተሳትፈዋል። በመድረኩ ተገኝተው የመክፈቻ ንግግር ያደረጉት የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ እንደገለጹት በዞኑ ያለውን ሀብት በአግባቡ ለመጠቀም የመንገድና የሌሎች መሰረተ ልማቶችን መስራት እንደሚያስፈልግ ገልጸው ሁሉንም መሰረተ ልማት ለማስቀጠል በመንግስት ብቻ ሳይሆን የህዝብ ተሳትፎ ከፍተኛ ድርሻ እንዳለው ተናግረዋል። አቶ እንዳሻው አክለው ጨታ ወረዳን ለማልማት የወረዳው ተወላጆች ብቻ ሳይሆን ሁላችንም በመደገፍ ወረዳውን በማልማት በአካባቢው የሚለማውን ምርት በጥራትና በብዛት ማግኘት መቻል አለብን ሲሉ ተናግረዋል። በወረዳው የሚመረቱ ምርቶችና የተፈጥሮ ሀብቶች ለወረዳው ብቻ ሳይሆን ለዞኑ ህዝብም ከፍተኛ አቅም እንዳላቸው የተናገሩት አቶ እንዳሻው የመንገድ መሰረተ ልማቶች በየደረጃው ያለው የመንግስት አካላት ህዝብን በማሳተፍ መስራት እንደሚገባና ይህ ተግባርም በሁሉም ዘንድ መለመድ እንዳለበትም አሳስበዋል። የጨታ ወረዳ ዋና አስተዳዳሪ አቶ መብራቱ መሸሻ በበኩላቸው በወረዳው የተለያዩ መሰረታዊ የአካባቢ ነዋሪዎች የመሰረተ ልማት ጥያቄዎች እንዲመለሱ ጅምር ስራዎች መኖራቸውን ተናግረዋል። እንደ ጨታ ወረዳ አንድ መንገድ ለአንድ ወረዳ የሚል ንቅናቄን ስንጀምር በወረዳ ደረጃ የመሰረተ ልማት ችግር ከፍተኛ ነው። በተለይ የመንገድ መሰረተ ልማት የኢኮኖሚ ዘርፉን ለማጠናከርም ማህበራዊ ዘርፉን፣ ጤናን፣ ትምህርትን እነዚህን ስራዎች ለማሳካት ትልቁ ቁልፍ ጉዳይ መንገድ ነው። ያለ መንገድ ምርት ጭኖ ማውጣት አይቻልም። ከፍተኛ ምርት አለ አካባቢው ላይ። ሁለተኛ ደግሞ የጤና አገልግሎት የእናቶችን አገልግሎት ለመስጠት መንገድ ያስፈልጋል። ለሁሉም ነገር በሚባል ደረጃ ያው መንገድ አስፈላጊ እንደሆነ ይታወቃል። ከዚህ አንጻር ዘንድሮ ይሄን የአንድ መንገድ ለአንድ ወረዳ የሚል ንቅናቄ የጀመር ነው። በተለይ የመንግስት እጅ ያጠረባቸው ቦታዎች ላይ ጥያቄ ብቻ ከመጠየቅ መንግስትን ብቻ ከመጠበቅ እነዚህ መሰረተ ልማት ችግሮችን በተቻለ መጠን መላ ህዝቡን አስተባብረን ለምን አንሰራም የሚል ንቅናቄ ጀምረናል። አብይ ኮሚቴ አደራጅተን ከዛ ለመንገዶች የሚሰሩ መንገዶችን አስጠንተናል። እቅድ ማቀድ ብቻም ሳይሆን ይህን ሀብት ልናሰባስብ የምንችላቸው አካላቶችን ለይተን ፊት ለፊት ውይይት አድርገናል። ሰፋፊ ንቅናቄ መድረኮች ከቀበሌ ከመንደር ጀምሮ የተለያየ መድረኮችን በመፍጠር በወረዳ ያሉ መንግስት ሰራተኞች ጋር ከሌሎች አካላቶች ጋር በጣም ውይይት አድርገናል። እቅዱ ላይ መተማመን ፈጥረናል። ይሄ ሀብት ማሰባሰቢያ አንዱ ፕሮግራም ብለን ካዘጋጀ ነው የአካባቢ ተወላጅና የአካባቢ ተወላጆችና አካባቢን የሚወዱ አካላት እዚህ ቦንጋ ዙሪያም ያሉ ከሌሎች ወረዳ አሁን ከጨና፣ ከግንቦ፣ ከዴቻ፣ ከቢጣ ጭምር ተነስቶ ዛሬ እዚህ መድረክ ላይ ያው በስፋት አይታችኋል። ይህን ተሳትፎ ቃል ገብቶ አሁን አካውንት ላይ እያስገቡ ያሉበት አግባብ ነው ያለው። እስካሁን ካቀር ነው አጠቃላይ 50 ሚሊዮን ብር የሚጠጋ ገንዘብ እንሰበስባለን የሚል ነገር ነው ያቀር ነው። ከዛ እስከ አሁን እስከ ትላንት ባለው ግምገማ 8.4 ሚሊዮን ብር ቃል የተገባውና የተሰበሰበን ጨምሮ ቃል የተገባው ገና ተቆርጦ የሚያልቅ ደሞዝን ጨምሮ እስከዚህ ደርሰናል ማለት ነው። ለረጅም ዓመታት የህዝቡ ጥያቄ የሆነው የመንገድ መሰረተ ልማት ስራ ለመፍታት ይህ የምክክርና የሀብት ማሰባሰቢያ ፕሮግራም ማዘጋጀት አስፈላጊ መሆኑን ያነሱት አቶ መብራቱ በቀጣይም ከፍተኛ ርብርብ የሚጠይቅ በመሆኑ የወረዳ ተወላጆችና ወዳጆችን ድጋፍ ተጠናክሮ እንዲቀጥል ጥሪ አቅርበዋል። ይህ ስራ ያው ከፍተኛ በጀት የሚጠይቅ ነው። መንገድ ስራ ብዙ ማሽን ይፈልጋል፣ ብዙ ገንዘብ ይፈልጋል። አሁን የጀመርነው ገንዘብ በቂ አይደለም። ሀብት ማሰባሰብ ስራ አሁንም አጠናክረን መቀጠል የሚጠይቁ ነገሮች አሉ። እንደዚሁ ለመደገፍ የሚፈልጉም አሉ። አሁን የጀመርነውን ንቅናቄ አጠናክረን በአጭር ጊዜ ወደ ስራ ለመግባት እንዲያስችለን አሁንም ንቅናቄ መድረኮችን
በየአካባቢው ፈጥረን አካባቢው ወዳጆች አካባቢ እንዲለማ የሚፈልጉ ኃይሎች ሀብት ማሰባሰብ ስራን ለማጠናከር አሁን ባለው ሁኔታ ዛሬ የተገኙ ሰዎችም በተለያየ አንግል በተለያየ ነገር ለመደገፍ ለማገዝ ሞቢላይዝ በማድረግም ራሳቸው በዚህ ይሄን ዙር ከጨረስኩ በኋላ ቀጣይነት ያለ ድጋፍ እናደርጋለን የሚል ነገርም ጭምር ያነሱ ስለነበረ ይሄ ደግሞ በውጤት እንዲቀየር አሁን የተጀመረውን ንቅናቄ ተቀላቅሎ ያልተቀላቀሉትም ተቀላቅለው የራሳቸውን ድርሻ አሻራ በማኖር ይሄ ስራ እንዲሳካ እንዲያደርጉ፣ ሁለተኛ ደግሞ የጀመሩትም ቢሆኑ አሁን ቃል ገብቶ ተግባራዊ ያደረጉ ያሉትም ሌሎችን በማስተባበር የራሳቸውን ድርሻ እንዲወጡና መላ የወረዳችን ህዝብ እንዲሁ ደግሞ የአካባቢ ተወላጆችና አካባቢን የሚወዱት ሁሉ ይሄን ልማት ጥሪ ተቀብላችሁ አካባቢውን በጋራ እንድናለማ አሁንም ጥሪዬን አስተላልፋለሁ። ለምክክር የተዘጋጀው ሰነድ በወረዳው ምክትል አስተዳዳሪና ፍትህ ጽህፈት ቤት ኃላፊ በአቶ አለማየሁ አባተ ቀርቦ በተሳታፊዎች ውይይት ተደርጓል። የመድረኩ ተሳታፊዎች በበኩላቸው ለተጀመረው ስራ ስኬት ድጋፋቸውን በቀጣይነት እንደሚያደርጉም ተናግረዋል። የውስጥ ገቢ አቅም በማሳደግ ለእናቶች የተሟላ የጤና አገልግሎት እየሰጠ መሆኑን በካፋ ዞን ሳይለም ወረዳ የአዶታ ጤና ጣቢያ ገለጸ። በወረዳው የጤና ጥበቃ ጽህፈት ቤት በተያዘው በጀት ዓመት ለእናቶች ማቆያ አገልግሎት የሚውል ገንዘብ ከ1 ሚሊዮን ብር በላይ መሰብሰቡን አሳውቋል። ከደቡብ ራዲዮና ቴሌቪዥን ድርጅት በወንጋ ቅርንጫፍ ለተገኘ ዘገባ ሲሆን ታደለ። የአዶታ ጤና ጣቢያ ከወረዳው ነዋሪዎች በተጨማሪ ከከፋ ዞን የጌሻ ወረዳን ከኦሮሚያ ክልል ኢሉባቡር ዞን እንዲሁም ከሸካ ዞን ቀበሌዎች መካከል ለአንዳንዶቹ አገልግሎት መስጠት ላይ ይገኛል። በጤና ጣቢያው ከሚሰጡ አገልግሎቶች የእናቶችና ህጻናትን ሞት ለመቀነስ የሚሰጠው የእናቶች ማቆያ አገልግሎት አንዱ መሆኑን የጤና ጣቢያው ኃላፊ አቶ ዘሪሁን አንኬ ተናግረዋል። ተቋሙ የገቢ አቅሙን በማሳደግ ለእናቶች በቂ አገልግሎት ለመስጠት የጓሮ አትክልት ከማምረት ባለፈ 100 እንቁላል ጣይ ዶሮዎችን በማርባት በ2 ሳምንት ውስጥ ከ10 ሺህ ብር በላይ ገቢ ማግኘት መቻሉን ገልጸዋል። ለእናቶች በሳምንት 2 ጊዜ ከሌሎች ምግቦች በተጨማሪ እንቁላል በማቅረብ ጤነኛ ልጅ እንዲወልዱ የማድረግ ስራ እየተሰራ ይገኛልም ብለዋል። የተቋሙ ሰራተኞች ለሚያሳዩት ቀና ተነሳሽነት ምስጋናቸውን አቅርበው በቀጣይም የከብትና የበግ እርባታ ስራ ለመስራት እቅድ መያዙን አስረድተዋል። ቦንጋ ኤፍኤም 97.4 በጤና ጣቢያው ባደረገው ቅኝት የመውለጃ ጊዜያቸውን የሚጠባበቁ 45 እናቶችን መመልከት ችሏል። ከእናቶቹ መካከል ወይዘሮ እምነት ቆጭቶና ወይዘሮ ነጻነት ወንድሙ ከሚደረግላቸው የሕክምና ድጋፍና ክትትል ባለፈ የእንቁላልና የአትክልት አቅርቦት ማግኘት መጀመራቸው እንዳስደሰታቸውም ተናግረዋል። የሳይለም ወረዳ ጤና ጥበቃ ጽህፈት ቤት ኃላፊ አቶ ከማል ጠይብ በበኩላቸው በወረዳው በ2 ጤና ጣቢያዎች የተደራጀና ውጤታማ የእናቶች ማቆያ አገልግሎት እየተሰጠ እንደሚገኝም ገልጸዋል። የያዶታ ጤና ጣቢያን ተሞክሮ መነሻ በማድረግ የኔማዳ ጤና ጣቢያም ገቢውን ለማሳደግ የአቮካዶና ቡና ልማት በተጨማሪ 70 እንቁላል ጣይ ዶሮዎችን ማርባት መጀመሩን አስታውቀዋል። በወረዳው የእናቶች ማቆያ አገልግሎትን ለማጠናከር ከህብረተሰቡ ተሳትፎ 600 ሺህ ብርና በወረዳው ከሚገኙ የሁሉም ሴክተር መስሪያ ቤቶች በጀት ላይ በተደጎሞ ዘንድሮ ብቻ 1 ሚሊዮን 80 ሺህ ብር ለእናቶች ማቆያ አገልግሎት ገቢ ለማሰባሰብ በተከፈተ የባንክ ሂሳብ ገቢ መሆኑንም አስታውቀዋል። በዚህም በበጀት ዓመቱ ቤት ውስጥ የመውለድ ምጣኔን እንዲሁም የእናቶችና ህጻናትን ሞት መቀነስ መቻሉንም አብራርተዋል። የቡና ጥራትን ሊያጎድል የሚችል ማንኛውንም ድርጊት አንታገስም ሲል የቢጣ ወረዳ ፖሊስ አስታወቀ። የወረዳ ፖሊስ ጽህፈት ቤት በእህል ወፍጮ ቤት ሊቀሸር የተዘጋጀ 1756 ኪሎ ግራም ቡና መያዙንም ገልጿል። የቢጣ ወረዳ በካፋ ዞን ውስጥ ቡና በብዛት በማምረት ለማዕከላዊ ገበያ በማቅረብ ግንባር ቀደሙን ሚና የሚጫወት ነው። በመሆኑም ወረዳውም ይሁን ዞኑ ለቡና ጥራት ትኩረት ሰጥቶ እየሰራ ባለበት ወቅት ህገወጥ የቡና ግብይቶችን በመከላከል ወደ ህጋዊ መስመር እንዲገቡ ጥረት እየተደረገ ሲሆን በመሀል ሾልኮ የሚንቀሳቀሱ የሉም ማለት አይቻልም። በሰሞኑ በቢጣ ወረዳ በአንድ ወፍጮ ቤት ውስጥ ጀንፈል ቡና በማስገባት ለመቀሸር ሲጥሩ የተገኙ አካላትን ለህግ ማቅረብ መቻሉን የወረዳ ፖሊስ ጽህፈት ቤት ተወካይ አዛዥ ዋና ሳጅን በላይ ገብረ ኢየሱስ ለካፋ ቴሌቪዥን ገልጸዋል። ኦዳ ቀበሌ ኦዳ ደኒቲ ከተማ ላይ ባለፈው በቀን 14ኛ ወር 2017 ዓ.ም ላይ በህገወጥ መንገድ ባልተፈቀደ መንገድ የእህል ወፍጮ ላይ ቡና የተፈጨ ነው። ፖሊስ በደረሰው መረጃ ጥበቃ ተደርገው
አካባቢ ወፍጮ ቤቱ አድረው በቀን 15 4ኛ ወር 2017 ላይ ፍርድ ቤት ብርበራ ትዕዛዝ ሰጥተን ቡናው የተያዘበት ነገር ነው ያለው። ቡናው ሲያዝ ደግሞ በኪሎግራም ሲመዘን 1756 ኪሎግራም ቡና ነው የተያዘው። ጀንፈል ቡና ነው ከነገለባ የሰውን ጤና በሚጎዳ ሁኔታ የሰው ጤና በማያመች ከፋና የከፋን ማንነት በማይወክል ሁኔታ ቡና የተፈጨ ከወፍጮ ቤት ነው የተገኘው እና እንደዚህ አይነት አሰራሮች በተደጋጋሚ በወረዳ መድረክ ላይም በዞን መድረክ ላይም የቡና ጥራት ለማጉደል ሰዎች የሚሰሩት ስራ አለ። የግንዛቤ እጥረት አለ። የግንዛቤ እጥረት የተነሳ ደግሞ እኛ ህብረተሰብ በማያውቅበት ሁኔታ እህል በመፈጨት በሚችልበት ወፍጮ ቤት ውስጥ ወፍጮ ላይ ቡና ነው ተጨምሮ ለቡና የተፈቀደ ማሽን አለ። ለቡና ያልተፈቀደ ማሽን ላይ ነው ቡና ሲፈጭ የነበረው። አንደኛው ጥራት ያጎላል፣ ሁለተኛው ደግሞ የሰውን ጤና ይጎዳል። እንደ ተወካዩ ገለጻ በወቅቱ በደረሰ ጥቆማ ህግ በማስከበር ተግባር ተሰማርተው በነበሩ የፖሊስ አባላት ላይ ጉዳት ለማድረስ ጥረት የተደረገ ቢሆንም በፖሊስ ወደ ሰፊነት ከአንድ የፖሊስ አባል ላይ ከደረሰ የመቁሰል አደጋ በቀር በህብረተሰቡ ላይ ምንም አይነት ጉዳት አለመድረሱን አክለው ገልጸዋል። ይህም ቡና ይዘው ወደ ወረዳ በሚንቀሳቀስበት ሰዓት ላይ ማክሰኛው ቀን ነው። ማክሰኛው ቀን ደግሞ ወዳ ደኔቲ ገበያ ነው። ገበያ ቀን ስለሆነ እጅግ ቁጥር የበዛ ህዝብ እስካለ ድረስ ከግንዛቤ እጥረት የተነሳ ፖሊስ ላይ ድንጋይ የሚወራወር ህዝብ አለ፣ ጩኸት አለ፣ መንገድ መዝጋት አለ። ይሄን ተጋድሎ እጅግ በከፍተኛ ሁኔታ ተጋድለው ህዝብ ላይ አደጋ ሳደርስ በያዘው መሳሪያ ህዝብን ሳይመታ ህዝብ ላይ አደጋ ሳደርስ ራሱ በድንጋይ የተመታ ከሄደው ግዳጅ ላይ ከሄደው አባል አንድ ግንባሩ ላይ በድንጋይ ተመቶ ተጎድቷል፣ ሕክምና ላይ ገብቷል። ይህን ላይ ደግሞ የወረዳ መንግስት እጅግ ከፍተኛ ድጋፍ አድርጎልናል ማለት ይችላለሁ። ለምን ቢባል የተጎዳውን ከማሳከም አንጻር፣ መኪና ከመስጠት አንጻር፣ በተለያየ ነገር ከድጋፍ ከማድረግ አንጻር ትልቅ ከፍተኛ ነገር አድርጎልናል። እጅግ በጣም በፖሊስ ተቋም ስም ወረዳውን መንግስት እያመሰገንኩኝ እስከ ዛሬ ድረስ ድጋፋቸው አልጎደለብንም። ደግፎናል፣ አግዞናል። አሁንም ቢሆን ከጎናችን ናቸው እና ደግፎናል ማለት ይችላለሁ። በተጨማሪ ምሽትን ተገን በማድረግ ከወሸሮ ወደ ፍዴ በባጃጅ 9 ኩንታል ጀንፈል ቡና ለማሳለፍ ሲንቀሳቀሱ የነበሩ ተጠርጣሪዎችን ፖሊስ ከህብረተሰቡ በደረሰ ጥቆማ መያዝ መቻሉን ዋና ሳጅን በላይ ተናግረዋል። አሁንም ቢሆን የቡና ጥራትን የሚያጎድሉ ማናቸውንም ተግባራት ፖሊስ በማይታገስ መሆኑን የገለጹት ዋና ሳጅን በቅርቡ በፖሊስ ተቋማት ላይ የተደረገው ሁለንተናዊ ግምገማ ነክ ስልጠና በመልካም ቁመና ላይ በመቆም ለውጤታማ ተግባር እንድንተጋ አስችሏል ብለዋል። ወሸሮ ላይም ወደ ፍዴ ነው የሚጫነው እና ወደዚህ አካባቢ ሳይመጣ ግብይቱ በህገ ወጥ መንገድ ፊዴ ለመገበያየት ወደ የኪ ወረዳ የሚንቀሳቀሰውን ቡና ትላንት ምሽት 9 ሰዓት ላይ ፖሊስ ባደረገው ጥበቃ መንገድ ላይ ተጠብቆ 9 ኩንታል ጀንፈል ቡና የተያዘበት ነገር ነው ያለ። አሁን ወደ ወረዳ ማዕከል ዛሬ ተጭኖ የሚመጣበት ነገር ስላለ ፖሊስ ያደረገ ያለው እንቅስቃሴ አንደኛው ሰሞኑን የፖሊስ ግምገማ ነበረ። ከግምገማ ማግስት ደግሞ ብዙ ስኬቶች አሉ። አሁን ምርመራ አካባቢ ብዙ ችግር ነበረ የተገማገም ነው። በመከላከል ረገድ ታች ያለው አባልም ጭምር ተገማግመን የተራረምንበት ነገር አለ። ግምገማውን ፖሊስ በተግባር ያሳየበት ነገር ነው ያለ። ለምን ጉድለቶች ላይ ነው ሰው የሚገማገመው። ጉድለቱን ደግሞ በጠንካራ ጎን ለውጠው ወደ ተግባር ለውጠው ንግግርን ወደ ተግባር ለውጠው እንዲሰራ ከተደረጉ አቅጣጫውን በመከተል ወደ ተግባር ለውጠው በወፍጮ ሲፈጭ የነበረው ቡና ተይዟል። በባጃጅ ሲንቀሳቀስ የነበረው ወሸሮ ላይ የተያዘበት ነገር ነው ያለ። አሁን ግቢ ውስጥ ብዙ ለውጦች አሉ። በምርመራ ረገድም ስንመለከት ብዙ ለውጥ አለ። ለምን ፖሊስ ተገልጋይ አይደለም፣ አገልጋይ ነው። የህዝብ አገልጋይ ነው። ለህዝብ በታማኝነት የሚያገለግል ነው። ራሱን ለአደጋ ያጋለጠ ህዝቡ ከአደጋ ቀጠና እንዲወጣ ሰላማዊ ዜጋ እንዲፈጠር ህዝቡ በሰላም ወጥቶ በሰላም እንዲያድር የሚያደርግ ዜጋ እስከሆነ ድረስ አሁን ከማገልገል አንጻር የሚታዩ ነገሮች ዘርፈ ብዙ ከፍተኛ አመርቂ ውጤት የተገኘ ነው ያለውና ከግምገማ ማግስት ብዙ ስኬታማ የሆነ ያለንበት ሁኔታ ነው ያለው። ዘገባው የባልደረባችን ፍጹም ተሾመ ነው።
እርቅ ተኮር ፍትህን በማስፈን የፍርድ ቤቶችን የስራ ጫና መቀነስ እንደሚቻል የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ጠቅላይ ፍርድ ቤት ገለጸ። ፍርድ ቤቱ ከጀስቲስ ፎር ኦል ኢትዮጵያ ጋር በመተባበር እርቅ ተኮር ፍትህና ባህላዊ ዳኝነትን ማጠናከር ላይ ያተኮረ ስልጠና በቦንጋ ከተማ ሰጥቷል። ዘገባው የባልደረባችን ሰለሞን ተሰማ ነው። ቤተልሔም እምሩ ታቀርባለች። የእርቅ ተኮር ፍትህ ህብረተሰቡ ወደ ተለያዩ እንግልቶች ሳይገቡ ጉዳያቸው በመታየት ፍትህ እንዲያገኙ የሚያደርግ በጎጂውና በተጎጂው መካከል መቃቃር ሳይኖር በሰላምና በመስማማት ሀሳቦች እንዲቋጩ ከማድረጉ ባሻገር የፍርድ ቤቶችን ጫና በመቀነስ ላይ መሆኑን የተለያዩ የመረጃ ምንጮች ያስረዳሉ። ጀስቲስ ፎር ኢትዮጵያ ከደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግስት ጠቅላይ ፍርድ ቤት ጋር በመተባበር ያዘጋጀው የስልጠናና ምክክር ተካፋይ የሆኑት ጉዳዩ የሚመለከታቸው አካላት ከመድረኩ ብዙ ግንዛቤ እንዳገኙ ተናግረዋል። እጅግ በጣም ጠቃሚ የሆነ ነገር ነው ያገኘ ነው። ማህበረሰቡምና መንግስትም ቢሆን የዘገየበት ጉዳይ እንጂ ቀድሞ ቢሆን ኖሮ ይሄ ትልቅ ለውጥን የሚያመጣ ነው። ለምን ቢባል አንደኛ ዘላቂ ሰላም እንዲሰፍን ያደርጋል፣ ሁለተኛ እውነት እንዲወጣ ያደርጋል፣ ሶስተኛ ደግሞ አላስፈላጊ ከሆነበት ወጪ ሰው ይድናል፣ ሁለተኛ ደግሞ ሁለቱም ይካካሳሉ። በልብ ላይ የሚያስቀምጡት የክፋት ነገር አይኖርባቸውም። ለምን እዛችሁ ስለሚኖሩ ማህበረሰቡም ራሱ ዳኝነት የሚሰጥበት አካባቢ ስለሆነ አንዳቸው የአንዳቸውን ይረዳዳሉ። ስለዚህ ወደፊት እንዴት እንኖራለን የሚለው ዘላቂ ሰላም እንዲሰፍን ያደርጋሉ። ስለዚህ ከዚህ አንጻር እጅግ በጣም ጠቃሚ ነገር ነው። እጅግ በጣም ለሁሉም አይደለም ለግለሰብና ለግለሰብ ለመንግስትም ቢሆን መንግስት ለማይገባ ወጪ ውስጥ እንዳይገባ የመንግስትን ወጪ ሊቆጥብ የሚችልበት አካሄድም ስላለ አንድ ሁለተኛ ቅድም እንዳልኩ የተረጋጋ ሰላም በአካባቢው እንዲመጣ ምክንያቱም ትንሿ ሰላም እጦት ነው የቀበሌው ዲስትሪቢዩት እየተደረገ ወደ ወረዳዚም ይሆናል። የወረዳው ደግሞ እየተባዛ ወደ የሚቀጥለው ወደ ዞናዊ የሆነ ይሄዳል። ይሄ ግን እዛው ባለበት እንዲከስም የሚያደርግና ሰዎች ተረጋግተው እንዲቀመጡ የአእምሮ ዲስተርባንስም ሳይኖር እንዲኖሩ የሚያደርግ ስለሆነ እጅግ በጣም ጠቃሚ መሆኑን ተረድቻለሁ። በዛሬና ትላንትና ውሏችን ላይ ሰፊ የሆነ የግንዛቤ ማስጨበጫ ስራ ከኦሮሚያ ክልልም መጥቶ ስልጠና የሰጡበትም አግባብ አለና በቆይታዬ ብዙ የሆነ ግንዛቤ የጨበጥኩበት አግባብ አለ። ይህ የባህላዊ ፍርድ ቤት እንግዲህ ወደ ትግበራ ሲገባ አንደኛ የቀሩ በየአካባቢያችን እንደ ክልላችን እንግዲህ እንደሚታወቀው የተለያየ 13 ብሔረሰብ ያለበት ክልል ነውና የሁሉም ብሔር የራሱ የሆነ ባህል አለው፣ የራሱ የሆነ ቋንቋ አለውና ከባህል አንጻር ሁሉም ዞን ሁሉም ክልል የራሱን አዋጁን መሰረት አድርጎ ሊተገብር የሚችልበት ተጨባጭ የሆነ ግንዛቤ መፍጠሪያ መድረክ ነው ብዬ ነው በራሴ ገመገምኩና ሰፊ የሆነ ግንዛቤ ያገኘንበት መድረክ ነው። ባህላዊ ፍርድ ቤት ማለት በባህል የሚመራ ነው። በባህል ነው። የህግ ጉዳይ እዚህ ጋር አይነሳም። በእርግጥ ለህግም ለሞራልም ለህገ መንግስትም ተቃራኒ የሆኑ ነገሮች እዛ ውስጥ የማይካተት ሆኖ ከዛ ውስጥ ነፃ በሆነ ሁኔታ በባህል የሚመራ በባህላዊ አሰራር በባህላዊ ዳኝነት የሚመራ ስለሆነ ባህላዊ ዳኝነት ከመደበኛ ህግ ይልቅ ለህብረተሰቡ በጣም ምቹና ቀላል ወጪ ቆጣቢ ፈጣን እንዲሁም እውነትና ተአማንነትን የሚያሰጥ ሆኖ ነው ያገኘ ነው። አሁን የወሰድነው ስልጠና ይበልጥ ወደ መሬት ላይ ወርዶ ህብረተሰቡ በደንብ ተጠቃሚ እንዲሆን የበኩላችን ጥረት እናደርጋለን ብለን ነው የምናስበው። የወሰዱትን ስልጠና መነሻ በማድረግ ታች ወደ ህብረተሰቡ በማውረድ ስራ ላይ እንደሚያውሉም የስልጠናው ተካፋዮች ተናግረዋል። አሁን አዋጁ ወጥቷል። የወጣውን አዋጅን መሰረት በማድረግ ሊቋቋም ባለባቸው ቀበሌያት ሁሉ የሚቋቋምበት ለመቋቋሙ ደግሞ የባለድርሻ አካላቶች አሉ። እነዚህ ደግሞ የመጀመሪያ ፍሪአምብል የመግቢያ ውይይት ማድረግ አለባቸው። እነዛ ይጠራሉ። ለነዛ የተወሰነ ኦሪንቴሽን ይሰጣል። ከዛ በኋላ ወደ ትግበራ ሲገባ በእያንዳንዱ ቀበሌ ላይ ማህበረሰቡ ራሱ እውነት ይሄ አንደኛ በማህበረሰቡ ተሰምነት ያላቸው እርቅ ከዚህ በፊት
ሎካልም ቢሆን በዛ ባለበት አካባቢ ላይ አስታርቆ የሚያውቁ በህዝብ ተደማጭነት ያላቸው ሰዎች የሚያስታርቁበትን ሰው ሊያስታርቅ ይችላል ብሉትን ሰው የሚመርጡበትን ሂደት መጀመሪያው አስቀድመን ያም ደግሞ አካታችነት ያለው ስብጥር ያለበት የህፃናት መብትን የሚጠብቅ የሰው ክብርን ደግሞ የሚጠብቅ ሰው መመረጥ ያለበትን የሚለው ነገር ሃይላይቱን ስልጠና እንሰጣለን ብለን እያለን ነው ወደዚህ አሁን ተጠርተን የመጣ ነው። ከዚህ መልስ ያንን የማደራጀት ስራ እንሰራለን። በቀበሌው ላይ ደግሞ አሁን የወረዳ ፍርድ ቤት ፕሬዝዳንቶችም እዚህ ስልጠና ላይ ያሉ እነዛም ያሉባቸው ቀበሌያት ሄደው ከስራቸው ያለውን አደራጅተው ወደ ተግባር ዋናው በእርግጥ እውነት ነው ስልጠና ወስዶ መተው ሳይሆን ወደ ተግባር እንዲገባ ነው። መንግስትም አላማ ይሄ ስለሆነ በዚህ ልክ ለማሰልጠን ትኩረት እየተሰጠ ነው ያለው። በወሰድነው ስልጠና መሰረት አሁን ባህል ፍርድ ቤት ማለት ህብረተሰብ ያለ እንግልት ያለ ወጪ በአቅራቢያው ጉዳዮችን በቅርበት ቶሎ በተፋጠነ መልኩ ፍትህ እንዲያገኝ ነው። ያ ፍትህ ሲያገኝ ደግሞ በባህል የሚያልቅ ጉዳይ አጠቃላይ እውነታን ከስር መሰረት ጀምሮ ቁርሾንና ቅመኝነትን የሚቀርፍ በመሆኑ ዘላቂና መሰረታዊ የሆነ የእርቅ ስምምነትን የሚፈጥር ነው። በህግ የሚዳኝ ወይም በህግ የሚሰጥ በመደበኛ ፍርድ ቤት የሚሰጥ ፍትህን እንጂ እውነትና ፍትህ የተለያዩ ናቸው። ፍትህ በሌላ በኩል እያለ እውነት በሌላ በኩል እያለ ፍትህ የሚሰጥበት አግባብ ስለሆነ አሁን በባህላዊ ፍርድ ቤት ወይም በአካባቢ ሽማግሌ በባህል ፍርድ ቤት የሚሰጥ ፍትህን የሚያገኝ ማህበረሰብ ብዙ ወጪ ውስጥ ሳይገባ ጊዜውን በቆጠበ መልኩ ጉልበቱን በቆጠበ መልኩ እንደገና ግልጽና እውነተኛ ተአማንነት ያለን ፍትህ እውነታን ስለሚያገኝ በባህል በኩል የሚያልቅ ጉዳዮች ለህብረተሰቡ በጣም ምቹና ቀልጣፋ ናቸው የሚለውን ነው የወሰድኩት። የጀስቲስ ፎር ኢትዮጵያ ከፍተኛ አማካሪ አቶ ደረጀ ሽመልስ በበኩላቸው ስልጠናውን በተመለከተ የሚከተለውን ብለዋል። ድርጅታችን መንግስታዊ ያልሆነ በጣም ኢትዮጵያ ውስጥ አንጋፋ ከሆኑ ድርጅቶች ውስጥ አንዱ ነው። በዋናነት 3 ጉዳዮች ላይ ይሰራል። አንደኛው ሰብአዊ መብት መከበር ላይ ይሰራል። ሁለተኛው የህግ የበላይነትን ማስፈንና ሶስተኛው ደግሞ በተለይ አሁን ካለንበት ሁኔታ አንጻር ሰላምን ለማስፈን ስራዎች ላይ ይሰራል ማለት ነው። እንግዲህ በእነዚህ 3ቱ ስራዎች ላይ ላለፉት 30 ዓመት አካባቢ በርከት ያሉ ዋና የሚባሉ ስራዎችን ሰርተናል። ከዛው ስራዎች ውስጥ አንዱ የዛሬ በ2008-9 በኢትዮጵያ አቆጣጠር የእርቅ ተኮር ፍትህ ላይ ጥናቶች በማድረግ ኦልተርኔቲቭ ለፍትህ ስርዓቱ አማራጭ የሆኑ ሁኔታዎችን ስንፈልግ የተጀመረ ጥናት በማድረግ የተወሰኑ ቦታዎች ላይ ሙከራ በማድረግ የተጀመረ ሂደት ነው። እንግዲህ በዛ ጊዜ ኦሮሚያ ውስጥ 6 ቦታዎች ተመርጠው ሌሎች ክልሎችም ላይ ስራ ተጀምሮ በከፍተኛ ሁኔታ የማህበረሰቡን የፍትህ ጥማት ደረጃ በደረጃ እያሻሻለ ያለና አሁን ብዙ በሚባል ክልሎች እንደ ኦሮሚያ እንደ ሲዳማ አሁን እዚህም እና ሌሎች ቦታዎችም ህግ ወጥቶለት ስራ ውስጥ እየገባ ያለ አሰራር ነው ማለት ነው። የተከበራችሁ ተመልካቾቻችን ከካፋ ቴሌቪዥን ለሳቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት ብሩክታይት ብርሃኑ አብራችሁ ቆይ ተደረጉ። ቀሪ የጣቢያችን መሰናዶች ይቀጥላሉ። መልካም ጊዜ።